ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁ እኔ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ አንድ አጠር ያለ ግጥም ይዤላችሁ መጥቻለሁኝ። እርግጥ ነው ይሄንን ግጥም የጻፍኩት ዛሬ አይደለም። ምናልባትም ይሄንን ግጥም ዛሬ ስጋብዛችሁ አሁን ላይ የተጻፈ እንዳይመስላችሁ። ግጥሙን የጻፍኩት ቆየት ብሏል። ነገር ግን ለእናንተ ልጋብዛችሁ ከጊዜ አንጻር አልተመቸኝም። ለዛ ነው የዘገየው ማለት ነው። ያው ግጥሙን የጻፍኩት ሀገራችን ላይ ካለው ከምንሰማው ከምናየው ተነስቼ ነበረ በሰዓቱ ግጥሙን የጻፍኩት። እኔ ልጻፈው እንጂ እርግጥ ነው ስንሰማ የነበረው ስናየው የነበረው ሁሉ እንዲህ በአንደበት ይገለጻል ብዬ እኔ በራሴ አላምንም። ምክንያቱም እኛ ከዳር ስንመለከተው እንደ ሰው ሊያሳዝነን ሊያስለቅሰን ይችላል እንጂ ችግሩ ውስጥ ያለ ሰው ደግሞ የበለጠ ቁስሉን ያውቀዋል። እና እኔም ከዛ ከማየው ከምሰማው ተነስቼ በሰዓቱ እኔም አዝን ስለነበረ ያኔ ነበር ግጥሙን የጻፍኩት ማለት ነው። ነገር ግን ያው ግጥሙን ወደ እናንተ ሳላደርሰው ዛሬ ላይ ደርሷል። ኢንሻአላህ ዛሬ እጋብዛችኋለሁኝ። አሁን ወደ ግጥሙ ወስዳችኋለሁ። ሊሰመርበት የሚገባው ግን ዛሬ የጻፍኩት አይደለም፣ ቆየት ብሏል። ዛሬ ሳነበው አሁን ላይ የጻፍኩት እንዳይመስላችሁ ማለት ነው። በጣም ያሳዝናል። የምንሰማው ነገር ስሜትን ይጎዳል። በምንሰማው ነገር ልባችን በሐዘን እጅጉን ተሰብሯል። መርጦ ሳይወለድ ተመርጦ ይሞታል። ወገኔ ባገሩ ለመኖር ተሳቋል። እናት ያለ ጧሪ ልጅ ያላባት ቀርቷል። በንጹሃኖች ደም መሬቱ ከርፍቷል። የምንሰማው ሁሉ እጅግ በጣም ያማል። ሰው ዘሩ ተመርጦ እንዴት ይገደላል? ሰው የመሆን ክብሩ ስለምን ይናቃል? በዘሩ ተመርጦ ለምን ይገደላል? አይደለም የሰው ልጅ የእንስሳ ሞት ያማል። እንዴት ሰው ወገኑን ጨክኖ ይገላል? በሀገሬ ምድር ምን ውርጅኝ ወረደ? የንጹሃኖች ደም እንደ ጎርፍ ወረደ። ወንድም ለወንድሙ እየተራረደ የእናቶች አንጀት በሐዘን ነደደ። ዛሬም ሰዎች ሞቱ ነገም ሕይወት ጠፋ ማለት ተለመደ። በሀገሬ ምድር ወንድም በወንድሙ እንደ በግ ታረደ። ወገኔ ባገሩ በገዛ ቀዬው ላይ ሕይወቱን ይቀማል። ሰው ከነ ሕይወቱ በሳት ይቃጠላል። የአገሬን መከራ የወገን ሰቆቃ መስማት ሰልችቶናል። ጨካኝ አረመኔ የሰይጣን ስብስብ የምስኪኑን ሕይወት በከንቱ ቀጥፎታል። ሀገሬ ኢትዮጵያ በንጹሃኖች ደም ምድርሽ ጨቀጨቀ። ምስኪኑ ወገኔ በዘሩ ተመርጦ ተጨፍጭፎ አለቀ። በሀገሬ ምድር ሕይወት ረከሰ። የንጹሃኖች ደም በከንቱ ፈሰሰ። በሀገሬ ምድር ፍትህ ተጓደለ። ምስኪኑ ገበሬ በግፍ ተገደለ። ምስኪኑን ቀጠፉት ጸረ ሰላም ህዝቦች፣ እዝነት የሌላቸው የአገር ነቀርሳዎች። ሀገሬ ኢትዮጵያ የሁሉም ብሔሮች የሁሉም እምነቶች የሁሉም እናት ነች። እናት እኮ እናት ናት፣ ሁሉን ትወልዳለች። ከሁሉም ብሔሮች ከሁሉም እምነቶች ከሁሉም ወልዳለች። እምዬ ኢትዮጵያ የሁሉም እናት ነች። ያ አላህ ያ ረቢ ከእንግዲህስ በኋላ አንተው በቃ በለን። ግፋችን በረታ ግራ ግብት አለን። ስቃያችን በዛ መሸከም አቃተን። ያለንበት ጊዜ ዘመኑ ነው ልበል? እሱስ ምን አረገን? ዘመን ምን አጠፋ? ዘመን ምን በደለን? ሰው ሆነን ተፈጥረን እንደ ሰው እየኖር እንደ ሰው ለማሰብ እኛ ከተሳነን ጊዜ ምን አጥፍቶ ጊዜን እንከሳለን። ሀገሬ ኢትዮጵያ ሰላሙን ያምጣልሽ። የዓለማት ጌታ መቼም ጥሎ አይጥልሽ። አሁንም ወደፊት አላህ ይጠብቅሽ። ሀገሬ ኢትዮጵያ ሰላሙን ያምጣልሽ። ስለተከታተላችሁኝ አመሰግናለሁ። ዛሬ ይችን ግጥም ጋብዣችኋለሁ። ቻናሌ ስሙ እንደሚለው የምግብ ብቻ ሳይሆን የተለያዩ ነገሮች ሼር የማደርጋችሁ ጠቃሚ ነገርም ሊሆን ይችላል፣
አዝናኝም ሊሆን ይችላል፣ አስተማሪም ሊሆን ይችላል። ያው ከጊዜ አንፃር እንጂ በቋሚነት በቻናሉ ምግብ ብቻ አይደለም የማቀርብበት ማለት ነው። እና ስለምታበረታቱኝም አመሰግናለሁ። ቻናሌንም ሼር ለምታደርጉልኝ ጀዛኩሙላሁ ኸይረን አመሰግናለሁኝ። አሁንም ሼር አድርጉት ቻናሌን፣ ለሌሎች አጋሩልኝ። ቻናሌን ሼር፣ ሰብስክራይብ በማድረግ አሳድጉልኝ። ለዛሬ የነበረችኝ ቪዲዮ ይሄ ነው። ኢንሻአላህ ቀጣይ በሌላ ቪዲዮ ተመልሼ እመጣለሁ። ሐቂቃ ይሄ ግጥም ሀገራችን ላይ የሆነውን ይገልጻል ብዬ አይደለም በፍጹም። ምክንያቱም ህመሙን የደረሰበት ሰው ያውቀዋል። እኛ ከዳር ሆነን ስንመለከተው እንደ ሰው እናዝናለን፣ እንደ ሰው እናነባለን። ያኔ የሚሰማን ስሜት ይኖራል። የደረሰበት ግን ህመሙን ያውቀዋል። እና እንዲህ በቀላሉ በአንደበት ይገለጻል ብዬ አላምንም መጀመሪያ ላይ እንዳልኳችሁ። ነገር ግን ግጥሙን ጽፌው ስለነበረ እንደው ለእናንተ ሳልጋብዛችሁ ከሚቀር ዛሬ ልጋብዛችሁ ወደድኩኝ ማለት ነው። ያው ከተጻፈ እንደቆየ ነግራችኋለሁኝ። ምናልባት ዛሬ ሳነበው ዛሬ ላይ የተጻፈ እንዳይመስላችሁ ነው። ያው እንግዲህ አንዳንዶቻችሁ አሁን ወቅቱ ነው ወይ እንዳትሉኝ ነው ማለት ነው። ያው የምታውቁት ታውቁታላችሁ፣ በግል የምታውቁኝ መቼ እንደተጻፈ ማለት ነው። ለማያውቁት ነው ይሄንን የምናገረው። ስለዚህ አሁንም ሀገራችንን ሰላም ያድርግልን፣ የሀገራችንን መጨረሻ አላህ ያሳምርልን፣ ሀገራችንንም አላህ ይጠብቅልን። ሀገራችንን ብቻ ሳይሆን ዓለማችንንም አላህ ይጠብቅልን፣ ሰላም ያድርግልን። ሀገር ሰላም ሲሆን ደስ ይላል። ሁላችንም የትም ዞረን ዞሮ መግቢያችን ሀገራችን ነው። ሀገራችን ሰላም ከሆነ ደግሞ ሁላችንም ሰላም እንኖራለን። የሀገር ሰላም ከምንም በላይ አስፈላጊ ነውና ያው ሁላችንም ዱዓ ማድረግ ይኖርብናል። እኛ እዚህ ብንቀመጥም ልባችን ሀገራችን ነው ያለው። ምክንያቱም ቤተሰባችን ሀገራችን ነውና እኛም ነገ ተመልሰን የምንገባው እዛ ነውና ከዚህ አንፃር ሁላችንም ዱዓ ማድረግ ይኖርብናል። አላህ የሀገራችንን ሰላም ያድርግልን። እኛንም ደግሞ በስደት ያለነውን በሰላም በሀገራችን ሰብስቦን እኛም በሀገራችን ደግሞ ሰላም እፎይ ብለን የምንኖርበት ጊዜ ቅርብ ያድርግልን። ወሬ አበዛሽ እንዳትሉኝ። ያው ለዛሬ የነበረኝ ቪዲዮ ይሄንን ይመስላል። በቀጣይ ኢንሻአላህ ወይ በግጥም ወይ በሌላ እመጣለሁኝ። እስከዛው ሰላም ሁኑ፣ ሰላም ቆዩኝ። ስለተከታተላችሁኝ አመሰግናለሁ። ያው እንዳልኳችሁ ቻናሌን ሼር አድርጉልኝ፣ ለሌሎች አጋሩልኝ እያልኩኝ ቻው። ለዛሬ የነበረኝ ቆይታ በዚህ ይቋጫለሁ።